ቢና ሂሳብ አንተ ረዳት ይኸውልህ ለምንድነው የማታዳምጠኝ ለምንድነው ቀይ ገመርሲን የማታመጣው አረ እናትዬ ገና እኮ ሂሳብ አልሰበሰብኩም ምን ሆነሽ ነው ዝም በል ሊባ አጭበርባሪ ልታጭበረብረኝ ነው እንጂ ብራዘር እንትን ጋር ይሄ ቀበና አደባባይ ወራጅ አለሽ አንተ ደግሞ ኮዬ ፍጬ ከቀበና ወራጅ አለ ትላለህ እንዴ ምን እንዴ የቀበናውን ዘንድ ጠራ አድርጎ ይወሰደ ምን ይመስላል በእናታችሁ አረ ረዳት ይሄ ልጅ ሌባ ነው መሰለኝ እጁን ምንድነው ቦርሳ ውስጥ ዝም ብሎ እየከተተ ነው አሳርፍልኝ በእናትህ እናትዬ ይኸውልሽ ሁለታችንም ታክሲ ውስጥ ነው ያለነው እኔንስ ቢሰርቀኝ ምን አውቃለሁ ሌባ ሁለታችሁም ሌቦች ናችሁ እኮ እኔ አንድ ላይ ይሆናል የምትሰሩት እኔ ሳይገባኝ ቀርቶ ነው እንዴ ኧረ ባረገልኝ እንዳፍሽ ያርግልኝ አንተ ደግሞ በእናትህ ሂሳብ ሳንሰበሰበ ስራ ጀምራላልንም እንዴ ያማል እንዴ ምን ሆነ ነው አረ ብራዘር ነው እኮ ማስክ ከቦርሳ ውስጥ አጥቼ የሰጧት ነው አረ ባካ አንተ ፋዘር ተሪዛ በጣም ታዝናለህ ወራጅ ይላል አባቴ ቶሎ አፍጠነው ቶሎ አውርደኝ በእናትህ እቸኩላለሁ አረ ቀስ በል እንዴ ተረጋጋ ጀለስ ምን ሆነ ነው አደባባያ እንዴ እሱ የራሱ ጉዳይ ነው በእናትህ አውርደኝ እኔ የፈጠነ አውርደኝ ቶሎ ፋክታችን እንትን 5 ጃል ጀመረች በዚህ ስፒድ አናወርድም ጭራሽ አደባባይ ላይ ነው ያለው ከአደባባይ እስከትል ደግሞ ራሻ ኤምባሲ ነው ከፑቲን ጋር እንጣላም ጀለስ ላንተ ብለ ጋቢና በእናትህ ሂሳብ ስጠኝ እየሰማችሁት ነው አይደል ይሄ ነው ይሄ ባሪያቸው እኮ ነው የሚያስጠላ ምን ማለት ነው አሁን ሂሳብ አልሰጠም እንዴ አንተ ሰውዬ አሁን ሰጣህ እንዴ ሂሳብ አሉ ሹፌር ወራጃል የምን ብሮ ጸጉርሽ ገብቶ ነው እንዴ አይ እኔ ትንሽ ወጣ ብዬ እሺ በደንብ በአካባቢው ጸጉረ ልውጥ ይታያል አይታየኛል አንዱ ጸጉሩን በርገንዲ ተቀብቶታል ሰውዬ ጸጉረ ልውጥ ማለት እኮ ከአካባቢው ሰው ለየት ያለ ሰው ነው ይታያሉ እንደዛ አይነት እና ሁሉም ሰው እንዳይነና ወይ የሚለያቸው ነገር ካለ ንገረኝ ልብ ብለህ አድምጠኝ አሸባሪዎቹ ብብታቸው ውስጥ የሚገርም ንቅሳት አለ በሱ ነው የሚለዩት እሺ አንተና እኔ ምን ሼቨር ይመስላል ስታይም ብብት ውስጥ ምን እሰራለሁ ሌላ ነገር ካለ ንገረኝ ያን ሰውዬ ይኸውልህ አሸባሪዎቹ አናታቸው ጸጉር አብቅሎ ራሱ የሚያውቅ አይመስል መላጣ ናቸው በአካባቢ መላጣ ሰው ካለ ፈልግ አንድ ሰው ብቻ ነው ያለው እሱንም አውቀዋለሁ ብታውቀውስ እንዴ አሸባሪ ማለት እኮ ሰርጎ ገብ ነው ተኩስበት በቃ ያማል እንዴ አንተ ለበቁልት እኮ ነው ኧረ እሱ ጭራሽ በእናትህ እንዴ አሸባሪ ትላለህ እንዴ እሱ እመነኝ አንተ ሳይቀድም ቀደመው ሰርጎ ገብ ነው ተኩስበት አረፍታ በእናትህ እንዴ አንተ እንዴ ያባ ቢስነሻ አለውልሽ ብራዘር እንዴ አለውልሽ እንዴ ነሽ ምን እሺ እጅሽን አስፍተሽ የምትይጂው ምን ሆነ ጂም ጀመርክ እንዴ ባክ ሁሉም ሰው ፍቅረኛውን ስም ደረቱ ላይ ሲነቀስ እኔ ለሚቀርብኛል ብዬ ማለት ነው ብብቴ ላይ ተነቀስኳል ለዛ ነው እሺ ብራዘር ሰው እየተኩስበት የፈጠረ ተኩስበት ራሱ ነው ተኩስበት አፍጥነው ሳይቀርም ቀደም አፍጥነ ይመች ሚዳቆ 90 በቃ ይሄ ነው ሰላይ ማለት አንተ ነው ሚዳቆ 90 ይመች በቃ ጎበዝ የምን ሚዳቆ ነው የኮርስ ምክንያት እንዴ የዛሬው ሚሽን በሚገባ እኮ ነው ያጠናቀቀው እንዴ አማል እንዴ እኮ ኮብራ 18 እኮ ነው ወይኔ ሰተት ተፈጥሯል እኔ እኮ ሚዳቆ 90 ላለበት አካባቢ እኮ ነው ትእዛዝ እየሰጡ ያሉት ሄሎ ኮብራ ሄሎ አይሰማም ኮብራ አረ እየተሰማኝ አይደል ቻው ፈጣሪ ይከተል ወይኔ ተበላው አንተ አልሰማውም ነበር አባት ያበናት መላብኝ ምን እሺ ምን ልተባበል አረ በእና አንተ እቺ እኮ ቤተሰቦች ጋር አንድ ነገር ይዤ ይጃላጥ ነው ከተጋባን ጀምሮ አንድ ነገር 50 ብር ጥሎሽ የሰጠው ነው ምንም ይዤ ይጃላጥ እና በጊዜስ ያዛረኝ በቃ መላብኝ የሆነ እርካሽ ምትዩን በቀስ አውጭነሱ ያው ያቺ በጣም ቅናሽ ያቺ ነች አዎ ስንት ነች 22000 ብር ብቻ ለአንቺ ስለሆነ ነው እሱ አረ እኔ 2000 ብር ነው ያስኩት ጀለስ ተረጋ አረ ባክ አረ ወደዛ ሄዳተና ወይ ቆዳው ልስጥልሽና ወጥራ አባቷን እዛ ሊሳላቸው እሱን ይዘይ ወደዛ ሄድና አትሳል ምን ምሸነው ጤና ዘይታ ባክ አይ እንትን ኮተሌት ነች ውስጥ አጥንት የለም እና ሙቅ ዳ የሙቁሙ አብነት ማን አብነት ነሽ አረ ማዲንጎ ነኝ ማን ሻውኛ የት ሰርተን ብላሽ እተቻለሁ ተማሪዎች እንዴ ምን እያደረጋችሁ ነው ያላችሁ አረ ዶክተር ምን ሸይ ነው እንዴ በፈጠራችሁ ሰርጀሩ ራሳችን ጀመርነው እንዳት አዋ ጀመርነው እንደኛ ከሳቀጠሩ አለብን አናረፍድ እንዴ እሺ ሰውዬው ተርፋ እንጀት ሊሰራ እኮ ነው የመጣው ለምንድን ነው እግሩን ያሰራችሁት ያው እግሩ ታስሯል እኮ አውቀን ያሰርነው እንዴ ምን ሸይ ነው በማል ተነስቶ ምናምን ቢቋውጡስ ደግሞ እሱን ተወና ማለት ነው የሆድ ቋም በደንብ ከፍተናል እና ተጋበለ ተመልከተ በደንብ ወይኔ እናንተ ደደቦች ሰውዬውን እኮ ከፋፍላችሁታል እኮ አሁን ምን ነው ምንድነው ጉበቱ ነው ኧረ በስመ አብ ይጠጣል መሰለኝ ሰውዬው ከተቀም ውጪ ነው እሱን ተወና ይኸውል ካንጀቱ ላይ ቁጭ ብሎ ማለት ነው ምንም አላሰራለን አወጣ ነው ምንም አያሳስም ይገባል ተመልሶ ከተፈለ ይጠጣል ይላል እንደ አፈር ጠጣ አንተ ምን አገባ ዝም ብለህ ሰው ጉበት ተውጣለህ እንዴ አወራረ እኮ ደግሞ ነጠላ ዜማ ይወጣ እኮ ነው የሚመስለው እኮ ትንሽ አሸቀጥጥም እንዴ አንተ አቦ በእናትህ ቶኛ አንቺ ደግሞ መዶሻ ትሰጂብኝ አላልኩሽም እንዴ ካሁን በኋላ እንዳነክሽ ሰውዬውን ቅርጫ ሊያደርገው ነው ደግሞ ምን ልታደርግ ነው ለምንድን ነው መዶሻ ደግሞ ያስፈልገ እንዴ ሁለት ጎድን እናውጣለት እንዴ እዚህ ጋር አጨናነቀው እኮ ምንም አላሰራለን እኮ ሰፋ እናርገው ትንሽ ደደብ መዶሻ ያያዘ እኮ ማለት ነው የሆነ ዋሻ ምናምን ልቆረቆር እኮ ነው የሚመስለው እኮ ልጠርብ እኮ ነው የሚመስለው ኧረ በስመ አብ ኧረ በእናትህ አንተ ሰውዬ እንዴ እኔ ላይ ብቻ ነው እንዴ ይደብራል በጣም ነው የሚደብረው እንዴ ደግሞ ነው የምለው እንጀራ ምናምን ከምትል ማለት ነው ይሄ ቦር ደሞዝ ምናምን እንትን ከምትል ሁለት ኩላሊት አለው ሰውዬ አዋሰው አይደል እንዴ ለምንድን ነው የማይኖረው አለው ሁለት ኩላሊት አለው ሁለት ኩላሊት አለው አስብበት አንዴ በዚህ ዘመን አሁን ሁለት ኩላሊት ምን እሺ ምን ይሰራል ኩላሊትማ ማረብ እናት አንተ ልኳንዳ ምናምን አለ እንዴ ሰውዬውን እኮ ቅርጫ አረከው አይ ነው ልጠቀመው ብዬ ነው ይኸውልህ ሚሄሽ ተላከ ማለት ነው እና የታባል የቀጠሮ ሳደረሰብኝ በል በቃ ቻው ኧረ እባክህ ሰውዬው እንደዚህ በታት ነው የታባል ቴር ነው ደግሞ እና እኔ ምን አገባኝ እኔ አላረፍድም ና ገጣጥሞ አሁን የለበስከው ልብስ ስንት ያወጣል ቆንጆ ጥያቄ ነው አሁን እቺ የለበስኳት ወደ 403,000 ምናምን ብር ድረስ ታወጣለች ያው ፓንትና ካልሲን ሳይጨምር ማለት ነው ኢማጂን ፓንትና ካልሲን ሲጨምር ደግሞ ወደ 9,300,000 ብር አካባቢ
ትደበራለህ እንዴ? ማን እሺ ማንዱን ኮባል እኔ ስትልኝ ስልኬ ዳታ እየበላኝ ነበረ። እካከው ማን ስልክሽ ተሰብሮ ነው እንዴ? አይ ቫዝሊን ስላልቀባሁት ተሰነጣጥቆ ነው። የመላጣች አሁንስ መጣ። ብሮ ዲሽ እየሰራሽ ነው እንዴ? አይ አሁን አጎቴ በፕሌን ሲያልፍ ቆሎን ነው አላቀብለው ነው።